ሰላም እንዴት ናችሁ የዩቲዩብ ጓደኞቼ? ይሄ የምታዩት ህንጻ እንግዲህ ቤተክርስቲያን ነው። እንዳታሳልፉት። የቤተክርስቲያን የበረከት ስራ ነው። የሚገኘውም በአቃቂ ቃሊቲ በወረዳ 5 ወደ ውስጥ ገባ ብሎ ነው። በተለምዶ በብዛት የሚታወቀው የድንኳኗ ቁስቋም ማርያም በሚል ነው። እዛ መታችሁ ቦታውን ማየት ትችላላችሁ። ይህ የምታዩት ሜዳውን ለቁፋሮ የተዘጋጀ ነው። ማሽን ያለው ሰው እንዲተባበረን ስንል እናሳስባለን በዚሁ። ከዛ ውጪ ህንጻው በጣም ትልቅ ስለሆነ የብዙ ሰው መረባረብን ይጠይቃል። ይሄ ደግሞ በታች በኩል ያለው ግራውንዱ ነው። ግራውንዱ ደግሞ ተሰርቶ አልቋል። ይኸው አልቆ እንደምታዩት ከላይ ስላፍ ብቻ ነው የቀረውና መታችሁ እንድትተባበሩን ስንል እናሳስባለን። አድራሻውን ላጣችሁ ለማታውቁ እኔንም ማግኘት ትችላላችሁ። እኔም ማሳያችኋለሁ። ከዛ ውጪ ህንጻው ላይ መረባረብና መሳተፍ የምትፈልጉ ሁሉ መታችሁ አይታችሁ ቦታው ላይ ተገኝታችሁ እንድትሳተፉ ስለ አሳስባለሁ። እንዲሁም ደግሞ ይሄም ለስራ ስለሆነ ዩቲዩብንም ሰብስክራይብ እያደረጋችሁ ለሌላም ሰው ሼር እያደረጋችሁ እንድታሳውቁ ስል አሳስባለሁ።